ብልጥ ሰው ከሰው ስህተት ይማራል። ሞኝ ደግሞ ከራሱ ስህተት ይማራል። ማፍቀርሽን ለመግለጽ እንዲያርግልኝ እንደምትወጂኝ ለመግለጽ በዚህ መንገድ አሳይኝ እያሉ ይመጡብናል ማለት ነው። በዚህ ሰዓት እነሱን ሰዎች ደግሞ ልናጣቸው ስለማንፈልግ የሚክዱን ስለማይመስልን እሺ ብለን ራሳችንን እንፈቅድላቸዋለን። ልክ እናንተ ታዋቂ መሆን ስትጀምሩ፣ ልክ ህይወታችሁ ላይ ሰክሰስፉል መሆን ስትጀምሩ ዘመኑ በብርሃን ፍጥነት እያደገ ነው። ልክ እንደዚሁም ደግሞ ኔጌቲቭ ሳይዶችም እየበዙ ነው ያሉት። ታዲያ የብዙዎችን ልብ እያስለቀሰና እየሰበረ ያለው ነገር ምን ይመስላችኋል? የራቁት ቪዲዮ። እጅግ በጣም በሶሻል ሚዲያ ታዋቂ የሆኑ ሰዎችም ጭምር እንደዚህ አይነት ነገር እያጋጠማቸው ነው የሚገኘው። ታዲያ የራቁት ቪዲዮ እንዴት ሊገኝ ይችላል? ይህንን እስከ መጨረሻው ድረስ የምትከታተሉኝ ከሆነ መንስኤውንም መፍትሄውንም እነግራችኋለሁ ማለት ነው። ምናልባት ከዚህ በፊት የተያዘ ነገር ተይዟል፣ ነገር ግን ከዚህ በኋላ ባለው ደግሞ የራቁት ቪዲዮ እንዳይያዝብን ምን ማድረግ እንዳለብን መፍትሄውን እነግራችኋለሁ። ደግሞ የራቁት ቪዲዮ እንዲበዛ ያደረጋቸውን መንስኤዎቹንም አብሬ እነግራችኋለሁ። ስለዚህ እስከ መጨረሻው ተከታተሉ። ሰብስክራይብ ማድረግ እንዳይረሳ። ሰላም፣ እንዴት ቆያችሁ? በዛሬው ቪዲዮ የምንመለከተው አብዛኛው ሰዎች እየተሸበሩ እያለቀሱበት ስላለው ጉዳይ ስለ ራቁት ቪዲዮ ነው። ታዲያ አብዛኛዎቻችሁ ወዳችሁ ወይም ደግሞ ወደውና ፈቅደው ሳይሆን ሳያውቁ ሰውን አልፎ በማመን ሊሆን ይችላል። በተለያዩ አይነት መንገዶች የራቁት ቪዲዮ ይያዝባቸዋል ማለት ነው። ስለዚህ ይህን ነገር ደግሞ የግድ መቀነስ አለብን። አለበለዚያ እንደዚህ በዚህ ፍጥነት እየወጣ ከሆነ ከባድ ነው በጣም የሚሆነው ማለት ነው። ስለዚህ ከዚህም በኋላ ደግሞ እንዳያዝባችሁ የምታደርጉትን መፍትሄዎች እነግራችኋለሁ። ተከታተሉኝ። እንግዲህ እያየነው ነው። አብዛኛዎቻቸው ቅስማቸው ተሰብሯል። ከዛም በተላለፈ ደግሞ ያው ኢትዮጵያዊዎች ነን፣ ስለ ኢትዮጵያውያን ነን። ስለዚህ ደግሞ ባህል የሚባል ወግ የሚባል ነገር አለና ይሄ ደግሞ ከወጋችን ከባህላችን እጅግ በጣም ያፈነገጠና አብዛኛው ሰዎች የማይስማሙበት ደግሞ ደስ የማይልም ነገር ነው። ስለዚህ ይሄ ነገር ደግሞ አብዛኛው ሰዎች ላይ እየተገኘ ነው አሁን ባለበት ከረንት ሲቹዌሽን ማለት ነው። ስለዚህ ይሄ ነገር ደግሞ እንዲፈጠር ያደረገው አንደኛው መንስኤ ቴክኖሎጂ ነው። ቴክኖሎጂ እጅግ በጣም ብዙ ጥሩ ነገሮች አሉት። በጣም ፖዚቲቭ ሳይዶች አሉት። በጣም የሚያስተምር ነገሮች አሉት። በጣም የህይወት ማሻሻል፣ የህይወት ለውጥ፣ ህይወታችን እየቀለለ ነው ያለው በሶሻል ሚዲያ በቴክኖሎጂ ምክንያት። ነገር ግን ደግሞ ልክ በዛው ልክ ደግሞ ኔጌቲቭ የሆኑ ነገሮችም እጅግ በጣም እየተሰራጩና እየበዙ ያሉበት ዘመን ላይ ነው ያለ ነው ማለት ነው። ስለዚህ አንደኛው ነገር ይሄ ቴክኖሎጂ እያደገ በሄደ ቁጥር ሰዎች የቴክኖሎጂ ሰዎች ይሆናሉ። ስልክ ይዘው በእጃቸው ይራመዳሉ። ካሜራ ይዘው በእጃቸው ይራመዳሉ። ምናልባት እኮ በድሮም ዘመን የፍቅር ግንኙነት ውስጥ ያሉ ሰዎች ሌላ ነገሮችን እኮ እያደረጉ መተው ሊሆን ይችላል። ማድረግን የደገፍኩኝ አይደለም። ነገር ግን ምናልባት በተለያዩ አይነት አጋጣሚዎች እያደረጉ የመጡ ሰዎች ሊኖሩ ይችላሉ። ነገር ግን አሁን በዚህ ዘመን ደግሞ በጣም የከረረበት ምክንያት እና ይሄ ራቁት ቪዲዮ እየተያዘ የመጣበት ምክንያት ቢኖር ቴክኖሎጂ ነው። ስለዚህ አንድ ሰው ከአንድ ሰው ጋር እየተፈቃቀረ ባለበት ሰዓት እንደሚካካድ እንደሚጣላ በፍጹም ማሰብ አይፈልግም። እንደዛም አያስብም መቼም። ስለዚህ ቪዲዮ እንቀራረጽ፣ ፎቶ እንነሳሳ እየተባልን ሌሎች ነገሮች ሲደረጉ ያ ሰው የሚክድ አይመስልም፣ ያ ሰው የሚጣላ አይመስልም፣ ያ ሰው የሚለያይ አይመስልም። በዚህ ምክንያት ቴክኖሎጂውን ፎሎ እናደርግና እንደዚህ አይነት ሰበቦች ወይም ደግሞ እንደዚህ አይነት መዘዞች ወደ ህይወታችን ይገባሉ ማለት ነው። ታዲያ ይሄ ቴክኖሎጂ እያምንን እየተቀበልን በሄድን ቁጥር ህይወታችን ላይ እጅግ በጣም ብዙ መዘዞችን እያመጣን ነው ማለት ነው። ምክንያቱም አሁን የራቁት ቪዲዮ መገኘት እኮ ቀላል ነገር አይደለም፣ በጣም ከባድ ነገር ነው። ነገር ግን የሆነ ታይም ላይ ይይዙትና ልክ እናንተ ታዋቂ መሆን ስትጀምሩ፣ ልክ ህይወታችሁ ላይ ሰክሰስፉል መሆን ስትጀምሩ ያ ሰው ደግሞ መቅናት ይጀምራል። የተለያያችሁት ሰው፣ የተጣላችሁት ሰው በተለያየ አይነት አጋጣሚ ከስልካችሁም ላይ ያገኘ ሰው ሊሆን ይችላል። ስለዚህ ያ ሰው ደግሞ ለእናንተ መልሶ ጠላታችሁ ይሆንና ያንን ቪዲዮ ይለቅባቸዋል ማለት ነው። እንደዛ ሲሆን ደግሞ እንደ ቤተሰብ ውርደት ነው፣ እንደ ሰፈር ውርደት ነው፣ እንደ ሀገር ውርደት ነው። በተለያዩ አይነት ነገሮች መዋረድ ይመጣሉ ማለት ነው። ምክንያቱ ምንድነው? አንደኛው የቴክኖሎጂ ነው ማለት ነው። ሌላው ደግሞ የራቁት ቪዲዮ የበዛበት ምክንያት አንደኛው ቴክኖሎጂ ነው ብያቸዋለሁ። ሁለተኛው ደግሞ ሰውን ከልክ በላይ ትረስት ማድረግ፣ ሰውን ከልክ በላይ ማመን ማለት ነው። አሁን እያንዳንዳችን ሰዎች ያው የምንወደውን ሰው እጅግ በጣም እናምናለን። መቼም ቢሆን ይክደኛል ብለን አናስብም። መቼም ቢሆን ይጥለኛል ብለን አናስብም። እና ሰዎችን በጣም እያመንን በሄድን ቁጥር ለዚህ አይነት ነገር በጣም ተጋላጮች ነን። ለምን?
እናምናቸዋለን የሚሉን ነገር እሺ እንላቸዋለን። እንደውም የሆነ ሰዓት ላይ ያለ አይደል ማፍቀርሽን ለመግለጽ እንዲያርግልኝ እንደምትወጂኝ ለመግለጽ በዚህ መንገድ አሳይኝ እያሉ ይመጡብናል ማለት ነው። በዚህ ሰዓት እነሱ ሰዎች ደግሞ ልናጣቸው ስለማንፈልግ የሚክዱን ስለማይመስለን እሺ ብለን ራሳችንን እንፈቅድላቸዋለን ማለት ነው። በዚህ ሰዓት ደግሞ እያመናቸው በሄድን ቁጥር የሆነ ሰዓት ላይ እንጣላለን። ከዛ በኋላ ወደ ህይወታችን ጥሩ ነገሮች መምጣት ሲጀምሩ ያንን ነገር ይለቁና ውርደታችንን ያበዙታል ማለት ነው። ስለዚህ ሰውን ካለልክ ማመን የራቁት ቪዲዮ እንዲበዛ አድርጓል ማለት ነው። በስሜታዊነት ሊሆን ይችላል፣ ከእድሜ ማነስ ከእድሜ መብሰል ጉድለት ሊሆን ይችላል ማለት ነው። ስለዚህ ብልጥ ሰው ደግሞ እንዴት መሰላችሁ? ብልጥ ሰው ከሰው ስህተት ይማራል። ሞኝ ደግሞ ከራሱ ስህተት ይማራል። ስለዚህ ይሄ ሁሉ እየተፈጠረ ነው። ስለዚህ እናንተ ደግሞ ዛሬ እኔን የምትሰሙኝ ሰዎች ሰውን ካለልክ ማመን የለባችሁም። ቴክኖሎጂ ስለበዛ በስልክ እንቀራረጽ በካሜራ እንቀራረጽ ሲባል በፍጹም እሺ ማለትና መፍቀድ የለባችሁም ማለት ነው። ይሄንን አስምሬ ልነግራችሁ እወዳለሁ። ምክንያቱም እናንተ እንደዛ ስትሆኑ የእናንተ ውርደት ብቻ አይደለም፣ የወለዳችሁ ቤተሰቦች ይዋረዳሉ፣ ያሳደጋችሁ ሶሳይቲ ይዋረዳል፣ ሀገር ይዋረዳል። በተለያዩ አይነት መንገዶች ውርደቶች ይከተሏቸዋል። በምትሄዱበት መንገድ ሁሉ ደግሞ መሰናክል ሊሆን ይችላል። ምናልባት ጀግኖች ሆናችሁ ካላለፋችሁት በስተቀር ራስን ማጥፋት ሊከተል ይችላል። ስለዚህ ይሄ ሁሉ ችግር ከመምጣቱ በፊት ግን እኔን ብትሰሙኝ ከሰው ትማራላችሁ፣ ወደ ራሳችሁ ሌላ መዘዝ አታምጡም ማለት ነው። ሌላው ሶስተኛው ደግሞ ሰውን የራቁት ቪዲዮ እንዲበዛ ያደረገው ነገር ምንድነው? ለምትወዱት ሰው፣ ላላገባችሁት ሰው፣ ገና እጮኛችሁ ለሆነ ሰው፣ ፍቅረኛችሁ ለሆነ ሰው ራስን ሙሉ በሙሉ መፍቀዳችሁ ነው የራቁት ቪዲዮ እንዲበዛ ያደረገው። ያ ነው ለምንወደው ሰው ራሳችንን ሙሉ በሙሉ ስንፈቅድ እንደዚህ አይነት ኔጌቲቭ ኢምፓክቶች ሊፈጠሩ ይችላሉ ማለት ነው። ሰውን ጨርሶ ማመን አያስፈልግም። ባይብል ራሱ ይናገራል አይደል? ሰውን ውደደው እንጂ አትመነው ብሎ ይናገራል። ስለዚህ ስንወዳቸው ሙሉ በሙሉ ራሳችንን ፈቅደንላቸው ነው። ስንወዳቸው ራሳችንን ሰተናቸው ነው። ስለዚህ እንዲቀርጹን ፈቅደን የተለያዩ አይነት ነገሮች እንዲፈጠሩ ፈቅደን ነው ማለት ነው። ስለዚህ ሪሌሽንሺፕ ውስጥ ደግሞ መነካት የሌለበት የሆነ ሊሚቴሽን ይኖራል ብዬ አምናለሁኝ እና ያንን ነገር ደግሞ በፍጹም መፍቀድ የለባቸውም። በዚህ ምክንያት ነው ደግሞ እየበዛ ምንሰማው ነገር ምናየው ነገር በጣም እስከሚቀፍ ድረስ ለምን እንደዚህ ይሆናል ተብሎ ሰው እስከሚያፍር ድረስ መነጋገሪያ እስከመሆን ድረስ አንገት እስከ መድፋት ድረስ ራስን እስከ ማጥፋት ድረስ ያደርሳል ማለት ነው። ስለዚህ ለፍቅር ጓደኞቻችሁ ራሳችሁን ሙሉ በሙሉ መፍቀዱ ተገቢ አይደለም። እስካልተጋባችሁ ድረስ የራሳችሁ ሰው እስካልሆነ ድረስ ያው ስትጋቡ እኮ ነው አትሊስት እንደውም እንደዛ አይነት ነገር በቃ ሙሉ በሙሉ ራሳቸውን መፍቀድ ያለባችሁ ማለት ነው። ስለዚህ እንደሱ መሆን የለበትም። መንስኤዎቹ ይሁኑ፣ ነገር ግን ደግሞ ከመንስኤውም በላይ አሁን ላይ የሚያስፈልገን መፍትሄው ነው ማለት ነው። መንስኤው አንዴም ያው የበዛበትን ምክንያት አውቀናል። ስለዚህ ደግሞ መፍትሄው እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ መፍትሄውን አከታትዬ እነግራችኋለሁ። አንደኛ ስሜትን መቆጣጠር፣ ስሜትን በደንብ አድርጎ መቆጣጠር ያስፈልጋል። የራስን ስሜት መቆጣጠር ያስፈልጋል። ራስን መቆጣጠር ያስፈልጋል። እንደዚህ አይነት ነገር ሲፈጠር በቃ ስሜት ውስጥ ሆነና እሺ ነው እሺ የማይባሉ ነገሮች አሉ፣ መፈቀድ የሌለባቸው ነገሮች አሉ። ስለዚህ በሁሉም ነገር እሺ ማለቱ ይጎዳቸዋል እንጂ ምንም አይጠቅማቸውም። ስለዚህ እሺ ማለትን ቀንሱ። እሺ ማለትን ፍቅር ግንኙነት ውስጥ እያላችሁ እሺ ማለትን ቀንሱ፣ በጣም ቀንሱ እሺ ማለትን ማለት ነው። እንደዛ ማለት እየቀነሳችሁ ካልሄዳችሁ ዋጋ ነው የሚያስከፍለው በኋላ። ስለዚህ እሺ ማለትን መቀነስ፣ ስሜትን መቆጣጠር፣ ራስን መቆጣጠር። ሁሉም ነገር እኮ የራሱ የሆነ ሊሚቴሽን አለው፣ የሚቆምበት ቦታ አለ። ስለዚህ ያንን ነገር ደግሞ መቀነስ አለብን ማለት ነው። እየቀነስን ካልሄድን እንደውም አሁን ዘመኑም ሞር እየጨመረ ነው፣ ሞር እየሰፋ ነው። ስለዚህ ራሳችንን እየተቆጣጠርን ካልመጣን የሚመጣው እንደውም ከዚህ የባሰ ነው። ይሄ ትንሽ ነው ገና፣ እንደውም በጣም ከዚህ የባሰ ብዙ መዘዞች ይመጣሉ ማለት ነው። ስለዚህ ራሳችንን መቆጣጠሩ እንደ አንደኛ መፍትሄ መያዝ አለብን ማለት ነው። እንደ አንደኛ መፍትሄ ነው መያዝ ያለበት። ሁለተኛው ነገር ደግሞ ከትዳር በፊት የሚደረጉ ግንኙነቶችን መቆጠብ። ከትዳር በፊት የሚደረጉ ከግንኙነቶቹ መቆጠብ ነው ያለብን። ራሳችንን ያዝ ብናደርግ ይሻላል።
ያዝ ብናደርግ ይሻላል። ምክንያቱም ያ ሰው የኛ ይሁን የኛ አይሁን አናውቅም ማለት ነው። ስለዚህ ከዛ በፊት የሚደረጉ ግንኙነቶችን መቆጠብ። አሁን ላይ ያው ኖርማል እየሆነ ነው የመጣው ሁሉም ነገር ኖርማል እየሆነ ነው የመጣው። ነገር ግን እንደሱ መሆን የለበትም እንደሱ መሆን ግን የለበትም ማለት ነው። ስለዚህ መቆጠብ አለብን ከሚደረጉ ግንኙነቶች ከእያንዳንዱ ማለት ነው። ይሄ ፕራይቬት የምንገናኛቸው ግንኙነቶች አሉ የተለያዩ ማለት ነው። ስለዚህ ከነሱ መቆጠቡ በጣም መፍትሄ ነው ማለት ነው። ነገሮች እንዲቀንሱ ያደርጋል። ከውርደት ራሳችንን እንድንጠብቅ ያደርገናል ማለት ነው። ስለዚህ ከዚህ ነገር መቆጠቡ ጥሩ ነው ማለት ነው። ሶስተኛውና የመጨረሻው መፍትሄ ብዬ ነው የማስበው የምትወዱት ሰው የሚወዳችሁም ሰው ስትጣሉ ጠላታችሁ እንደሚሆን በደንብ ተገንዘቡ። የምትወዱት ሰው ስትጣሉ ጠላታችሁ ነው። ይህንን በደንብ ፖይንት አድርጋችሁ ያዙ። ፍቅራችሁ በጣም የጸና ነው ምናምን፣ ግን የተጣላችሁ ቀን ያ ሰው ጠላታችሁ ነው። መጣላት ብቻ አይደለም፣ ህይወታችሁ ውስጥ የሆነ ሰክሰስፉል ሲመጣ የሆነ ስኬት እየመጣ ሲሄድ ከነሱ እየተሻላችሁ ስትመጡ፣ ከነሱ እየበለጣችሁ ስትመጡ፣ ከነሱ ራቅ እያላችሁ ስትመጡ ያ ሰው እጅግ በጣም ከኋላችሁ የማይለይ ጠላታችሁ እንደሆነ ማወቅ አለባችሁ ማለት ነው። ስለዚህ ለነሱ ደግሞ ፋይዳችሁን አሳልፋችሁ ሰጣችሁ ማለት የህይወታችሁን አደጋ ላይ ነው የሚጥለው ማለት ነው። አሁን እንዳልኳችሁ ብዙ አይነት ችግሮችን ያስከትላል ማለት ነው። ስለዚህ በፍጹም የምትወዱት ሰው ጠላታችሁ እንደሚሆን ተገንዝባችሁ የራሳችሁን ፋይዳ አሳልፋችሁ አትስጡ ለማለት እወዳለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቲፖች ይቀጥላሉ። የምትፈልጉትን ነገር አሁንም በኮሜንት ማሳወቅ እንዳይረሳ። ስለምታደርጉልኝ ትብብር ሁሉ አመሰግናለሁ። ደህና ቆዩልኝ። Thanks for watching.